አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ቲክቶክ ቤተሰቦች ሰላም ናችኋለሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም እንደምታዩት የሚሄድ እቃ አውጥቻለሁኝ። ማሻአላ የቤት እቃ ነው። የዚች እህቴ እቃ ማለት ነው። ይሄ እቃ ስንት ነው የወሰደው? 201,530 ብር ወሰደው። ወደ ወግዴ የሚሄድ ነው። በእኛ ላይ ስላዘዝሽ እናመሰግናለን። ማዘዝ የምትፈልጉ ዘዙ፣ እናደርስላችኋለን ማለት ነው። ወደ ቪዲዮ አብራችሁ ይቆዩ። ተካያ አላት። ተካያ 2500 ብር በቆንጆ ተደርጎ አሪፍ ተደርጎ ተሰርቶላታል። አራት ተካያ እዚህ ጋር 6 ቤቢ ትራስ ከነልብሱ 6 ቤቢ ትራስ ከነልብሱ የቤቢዋ ልብስ ይችላል ትመስላለች። እንደምታዩት ከነልብሷ አንዷ 700 ብር ሂሳብ። ፍራሽ ልብስ አላት። ፍራሽና ትራሷ ውጭ ላይ ነው። የፍራሽ ልብሷ በ900 ሂሳብ ነው የተሰራው። እንደምታዩት በብሉ ብላክ በአንድ አይነት ከለር ተደርጎ ተሰርቶላታል። ስንት 5 የፍራሽ ልብስ። እዚህ ጋር መከዳ ነው። መከዳዋ 16 መከዳ ነው። 15 ስላዘዘች 16 መከዳ ነው ያዘዘችው። 16 የመከዳ ልብስ በ950 ሂሳብ። ሽንኩርት ሼልፍ አላት። የሽንኩርት ሼልፍ 2805 ተደራራቢ ነው። ሱፍራ አላት። የሳሎን ሱፍራ 2700 ብር። 1 ሜትር በ1 ሜትር። ሀገረኛ ድስት በምታዩት አላት። ተዘግቷል። ሲሊቨር ባለ 7 ተደራራቢ ነው። 8500 ብር። ሌላ ዴሊማ ኮምፕሊት አላት። 3300 ብር ዴሊ ባለ ዋንጫ ነው። በ2500 የኬክ ፓትር አላት። የአስቤዛ እቃ ወይ የቅቤ እቃ ማዕደን 9 ሴሪ ያላት ዋጋ 7000 ብር። በ4000 ብር ሹካ መንከት ተንጠልጣይ አላት። እሺ ሌላ የወተት ተንጠልጣይ በክቡ አለቻት ዋጋ 4000 ብር። እናት የሽንኩርት መፍጫ አለቻት ዋጋ 2500 ብር። እና እዚህ ጋር ሹካ እንትን ይሄ ሻይ ቡሽ ተንጠልጣይ አላት ከነበራዷ ዋጋ 4000 ብር። እዚህ ጋር ባለ አንድ ማማሰያ አለቻት። ባለ አንድ ፕላስቲክ ማማሰያ ዋጋ 2200 ብር። ሌላ ራና ቱርክ ያለቻት 3500 በምታዩት ማለት ነው። እሺ እዚህም ጋር ግሎባል ሳህን በቢጫው አለ። ግሎባል ሳህን በቢጫው በመታለት ማለት ነው ዋጋ 8500 5 ዶላር 8500 ግሎባል። እሺ ሌላ ማይካዎቹ አላሳያችሁ መሰለኝ። እዚህ ጋር ማይካ ሰርቪስ እንትን የፓርቲሽን አለቻት ዋጋ 1400 ብር። የቁርጥ ሳህን ደርዘን አላት በጥበቡ ለመቋማች የሚያስኬድ ዋጋ 2200 ብር። በ200 ብር ሂሳብ ነው ፍሬ። እዚህ ጋር ሾርባ ሳህን ደርዘን አላት 1200 ብር ደርዘኑ። ሌላ ብረት ሙቀጫ አለቻት። ፌሮ ሙቀጫ 1100 ብር እንደምታዩት። እሺ ሌላ ፓስታ ማቅለያ ያላት ዋጋ 2500 ብር ሴሌክት ሂሳብ። የሽንኩርት መክተፍ ያለቻት ዋጋ 1500 ብር ሴሌክት ሂሳብ። ፓርቲሽን በምታዩት 1600 ብር ከስሩ ሰርቪስ አለ ዋጋ 1000 ብር ይዘላል። ሌላ ደርዘን የሾርባ ማግ አላት። የሾርባ ማግ በምታዩት ቅልቅል ከለር ነው 3500 ብር ደርዘን። የቁርጥ ሳህን በምታዩት አላት 1800 ብር ከስሩ ሰርቪስ አላት ማች የሚያስገለሱ ዋጋ 1000 ብር። የእንጀራ መጨመሪያ ያላት በምታዩት ዋጋ 800 ብር። ብሪቅና ማዞሪያ ያላት 380 ብር። አንድ ተለቅ ያለው ብሪቅ አለ ስላልወጣ ነው ተጨምርላታለሁ ማለት ነው። በ380 አንድ ትልቅ ብሪቅ እቺ ብሪቅና ማዞሪያ። ሌላ ሁለት ኮምፕሊት አላት። አንድ በአረንጓዴው 3000 ሌላ በሰማያዊው አላት ደግሞ 3000 ሁለቱን ለ6000 ብር። እዚህ ጋር ጥምር ረከቦት አላት በምታዩት ወይም ንቅሳት ረከቦት ዋጋ 4000 ብር ማለት ነው። እንደዚህ ያደርገውና መስዋዕት ረከቦት አላት 4300 ብር። ሀገረኛ ሲኒ በ800 ብር አላት በምታዩት እና ጥብርብ ሲኒ በ1850 ብር ደርዘን አላት ማለት ነው። ጥብርብ ሲኒ ከስሩ ደግሞ ዝቅዝቅ ብር ሻይሽ ደርዘን በ1400 ብር አላት። እሺ ወደዚህ ስትመጡ የትኩስ መጣሁለት በ700 ብር አላት። ጭልፋ ያለች ጭልፋ አነስ ያለች በ300 ብር ሁለት። የቀይ ወጥ ጭልፋ ዋጋ 4400 ብር። የቡና ማከሽከሻ በ300 ብር። የሻይ ማጥለያ በ500 ብር። ማንኪያ በ500 ሹካ በ500 የቡና ማንኪያ 250 ብር ደርዘን አላት ማለት ነው። እና ጥበብ ትሪ በምታዩት አላት ዋጋ 1400 ብር። ኒኬል ትሪ ደግሞ 4 ተደራራቢ ዋጋ 2500 ብር። ወደዚህ ስትመጡ የልብስ ካስኬት በ1100 እና የእቃ ካስኬት በ400 ብር ሂሳብ። እሺ ትናንትና ቀርጬ በማግስቱ ነው ይሄ እቃ የተጨመረውና ጨማሪ እቃ ነው። ይሄ እቃ አንቺ ወረድስ በ12000 ብር አላት። የውሃ ብርጭቆ 5 ማዕዘን እንደምታዩት በ5 ማዕዘኑ 1800 ብር ደርዘን አላት። ሌላ ሲኒ በምታዩት ወርቃማ ሲኒ ከሷ ጋር ተነጋግረን ነው ባለ 5 ነው። አንዱ መኪና ላይ እንደተሰበረብኝ ነግሬያት ይቺን የምታምር ቆንጆ ሲኒ 5ቷን በ1800 ብር ሂሳብ አለቻት። እነዚህ ጋር መዳመጫ በ700 ብር። ባልዲ 20 ሊትሩ ነው 400 ብር።
የቆዩ ሳህን ሁለት አይነት ከለር ደርዘን አለ 750 የፈለቀ ሳህን በመጠቀም 500 ማማሰያ በ500 ብር ለይተታ ቲማቲም ጆክ እንደምታዩት በ800 ብር ቲማቲም ጆክ የድንች መፋቂያ በ100 ብር የካሮት መፈቅፈቂያ በ400 ብር የምግብ ስፍራ በመታዩት በ1000 ብር አድርጌላታለሁ ማለት ነው። ከትራንስፖርት ጋር ተመሳሳይ የሚሆን ይመስለኛል። እና እዚህ ጋር በ800 ብር ሁለት ፕላስቲክ ሳፋ አላት። ከለር የለብኝና በብዛት ያለ በዚሁ ነው። ሁለት ፕላስቲክ ሳፋ በ800 ብር አላት ማለት ነው። እና የቀረው ዕቃ ይሄ ነው ማለት ነው። 700 ሊትር በርሜል እቃውን መያዣ ማለት ነው። ዋጋ 5000 ብር። እዚህ ጋር ኢትዮፕሮም ፍራሽ ያላት የሳሎን 5 ነው በ4100 ይሰጣል። እዚህ ጋር ደግሞ መከዳላት በ400 ይሰጣል ማለት ነው። 16 መከዳ እቃው ይሄንን ይመስላል። በእኛ ላይ ስላዘሽ በድጋሚ እናመሰግናለን። ማዘዝ የምትፈልጉ ዘዙ እናደርስላችኋለን ማለት ነው። ስለምትከታተሉ ስለምትወዱ እናመሰግናለን። ቻው